ሰላም ጤና ይስጥልን የዲላይት ቤተሰቦች፣ ዛሬ በመዝናኛው ዘርፍ አነጋጋሪ የሆኑና በርካታ ጥያቄዎችን እያስነሱ ያሉ ሶስት ዋና ዋና ጉዳዮችን ይዘንላችሁ ቀርበናል። የቴዲ አፍሮ አዲሱ አልበም መዘግየትና ከጀርባው ስላለው ውዝግብ፣ በብዙዎች ዘንድ ተወዳጅነት ስለነበረው የቤተሰብ ጨዋታ ፕሮግራም አቅራቢ ለውጥ፣ እንዲሁም ስለ ተወዳጁ ኮሜዲያን ፍልፍሉ ወቅታዊ የጤና ሁኔታና ከጥበብ ስራው ስለመራቁ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ጉዳይ ስንገባ የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ አዲሱን አልበሙን ሊያወጣ ነው የሚል ወሬ ከተሰማ ረጅም ጊዜ ቢቆጠርም እስካሁን ግን አልበሙ ለአድማጭ አልደረሰም። ይህ መዘግየት ደግሞ ትልቅ ውዝግብን ፈጥሯል። አንዳንዶች እንደሚሉት አልበሙ በፖለቲካ ጫናዎች ምክንያት ታግዷል ሲሉ፣ ሌሎች ደግሞ ቴዲ አፍሮ የሙዚቃውን ጥራት ለማረጋገጥ ጊዜ እየወሰደ ነው ይላሉ። ነገር ግን በቅርብ የወጡ መረጃዎች እንደሚያሳዩት በአልበሙ ውስጥ የተካተቱት አንዳንድ ግጥሞች አነጋጋሪ ሊሆኑ እንደሚችሉ ተገምቷል። አድናቂዎቹ እስከ መቼ እንጠብቃለን በሚል ቅሬታም እየገለጹ ቢሆንም የቴዲ ዝምታ ግን አሁንም እንደቀጠለ ነው። ይህ ዝምታ የአልበሙን ጉጉት ጨምሮታል ወይንስ አድናቂዎቹን እያሰለቸ ነው? እናንተስ ምን ትላላችሁ? በመቀጠል ወደ ኢቢኤስ ቴሌቪዥን እንሂድ። ለብዙ ጊዜ ሲጠበቅ የነበረው የቤተሰብ ጨዋታ ፕሮግራም በቅርብ አዲስ አቅራቢ መመለሱ ይታወቃል። ሆኖም ግን ተመልካቾች አዲሱን አቅራቢ ከቀድሞ አቅራቢ ለምሳሌ ከነጻነት ወርቅነህ ጋር በማነጻጸር ከፍተኛ ትችቶችና አስተያየቶችን እየሰጡ ነው። ብዙዎች ፕሮግራሙ ድምቀቱን አጥቷል ሲሉ፣ ሌሎች ደግሞ ለአዲሱ አቅራቢ ጊዜ ሊሰጠው ይገባል የሚለው ሀሳብ አላቸው። ኢቢኤስ ይህንን ውሳኔ የወሰነው በምን ምክንያት ነው? ፕሮግራሙ ወደ ቀድሞ ዝናው ይመለሳል? ይህን በጋራ የምናየው ይሆናል። በመጨረሻም ስለ ተወዳጁ ኮሜዲያን ፍልፍሉ እናውራ። ፍልፍሉ ከቅርብ ጊዜ ወዲህ ከጥበብ ስራ ርቆ መቆየቱ ይታወቃል። በቅርቡ በወጡ መረጃዎች መሰረት ግን ፍልፍሉ ከባድ የጤና እክል አጋጥሞት ሕክምና ላይ እንደሚገኝ ተሰምቷል። ይህ ዜና አድናቂዎቹን በጣም አስደንግጧል። ኮሜዲያን ፍልፍሉ ለኢትዮጵያ የኮሜዲ እድገት ትልቅ አስተዋጽኦ ያደረገ መሆኑ የሚታወቅ ሲሆን አሁን ያለበት ሁኔታ ግን በብዙዎች ዘንድ ጸሎትና ድጋፍ እያስጠየቀ ይገኛል። ፈጣሪ ጤናውን ይመልስለት እያልን እናንተም ለፍልፍሉ ያላችሁን መልካም ምኞት በኮሜንት እንድትገልጹልን እንጠይቃለን። የዛሬው ዝግጅታችን እነዚህን ይመስሉ ነበር። ስለ ቴዲ አፍሮ አልበም፣ ስለ ቤተሰብ ጨዋታ አዲሱ አቅራቢ እና ስለ ፍልፍሉ የጤና ሁኔታ ያላችሁን ሀሳብ ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ወቅታዊ ትኩስ መረጃ እስክንገናኝ ድረስ ሰላም ቆዩን።